የነገር አምላክ ነው እግዚአብሔር። ለማ ለወደቁ በኃጢአት ለወደቁ። ልክ ነው ኃጢአት እያልኩ አይደለም፣ ግን እግዚአብሔር አምላክ ሰከንድ ቻንስ የሚሰጥ ነው። ማን ይጠቀምበታል እንጂ ማን በአግባቡ ያንን ኦፖርቹኒቲ ማን ይጠቀምበታል እንጂ እሱ እንደገና አምላክ። አንድ ታሪክ ላስታውሳችሁ። ሁለተኛ ሳሙኤል መጽሐፍ ምዕራፍ 11 ላይ ነገሥታት ለሰልፍ በሚወጡበት ጊዜ ዳዊት ሰገነት ላይ መዝናናት ጀመረ። በኋላ ቤርሳቤህን አየ፣ ወደቀ። በኋላ ይህንን ጥፋት ለመሸፈን ሲል ምን አደረገ? ኬጢያዊ ኦርዮንን ከጦርነት ሜዳ ላይ አመጣው። ሚስት ጋር ግባ አለው፣ እምቢ። አሰከረው፣ እምቢ አለ ኦርዮን። በኋላ ሰልፍ ወደሚበዛበት ቦታ ጽፎ ላከው፣ አስገደለው። ዳዊት እንደ ልቤ የተባለው ዳዊት ወደቀ፣ ዘሞተ። ዳዊት ገደለ። ምንም ሌላ ቆም ገደለ። ዳዊት ገደለ። ዳዊት አመነዘረ። ዳዊት ዘሞተ። ልክ ነው? በጭራሽ አይደለም። በኋላ 12ኛው ምዕራፍ ላይ ነብዩ ናታን መጣና በግዛት መካከል ሁለት ሰዎች አሉ። አንዱ ባለ ብዙ በግ ነው፣ አንዱ ባለ አንዲት ጠቦት። ባለ ብዙ በጉ እንግዳ ቢመጣበት ሳሳና ለበጎቹ የባለ አንዲት ጠቦቱን ወስዶ አረዳ አለው። ዳዊት ነደደው። በግዛቴ መካከል አለ። ይህን ስናገር ብዙ ጊዜ የምጠቀመውን ነገር ልናገር። በሰው ሲሆን ይገባል መሰለኝ። ራሳችን ላይ ነው እንጂ እንትን በሰው ሲሆን ይገባል። በእኔ ግዛት ይሞታል። ያ ሰው አንተ ነህ አለው። ዳዊት ደስ የሚለኝ ለዚህ ነው። ሰው እንዳይሰማ አይደለም ያለው። ናታን ሌላ ማን አወቀ አይደለም ያለው። እነማን በዚህ ጉዳይ ላይ አይደለም ያለው። ሂድ ናታን፣ ሂድ አንተ መልእክትን አድርሳል። አሁን ጉዳዩ የአባትና የልጅ ነው። እኛ እናውራበት፣ እኛ እንጫወትበት። አሁን ያንተ ድርሻን ተወጥተኸዋል። እቺ መልእክት በልብ ስሙኝ በጌታ በቃ አንተ መልእክቱን አድርሳል። ከዚህ በኋላ አንተ ምንም ድርሻ ያበቃ። ሂድ እናውራ፣ አባትና ልጅ እናውራ። በሩን ዘግቶ መዝሙር 51 አይደል ያለው ገና ሲጀምር እኔ ምናን አይደል እኔ በአመፃን የተጸነስኩት አላደረኩም አልልም። በጣም ልቤን የሚነካኝ ክፍል አለ። አንተን ብቻ በደልኩ ይላል። እንደዚህ ነው የምንረዳው። እርግጥ ነው ኦርዮ ተገሏል። እርግጥ ነው ቤርሳቤ ተነውራለች። እርግጥ ነው ስልጣን አላግባብ ተጠቅሜያለሁ። ግን ስብስብ ሲል አንተን የማለዳይ ስብስብ ሲል አንተን የበደልኩት የማለዳይን ከበግረኝነት ያወጣኸኝን ለወግ ማዕረግ ያበቃኸኝን አልተገደለም አልልም፣ አልተነወረችም አልልም። ግን ስብስብ ሲል ከለ ነው አይደለም። አንተን የጠዋቴን በበግረኝነት የመጣ ታሪኬን የቀየርከውን የማለዳይ አንተን ብቻ ምናል በደልኩ። ከዛስ መልሱ አደራ የቤተ መንግሥት ኑሮዬን አደራ ጮማና አደራ ስሜን አደራ ዝናዬን አይደለም። በእሽታ መንፈስ ደግፈኝ። ለካ ዳዊትን ኃጢአት የሚያደርግበት ሌላ ነገር አይደለም የሚያሳጣው ሪሌሽንሺፕ እና ናፍቆቱም እሱ